እንዴት ናችሁ መድፈኞቹ? አርሰናል በእንግሊዝ ፕሪሚየር ሊግ መርሃ ግብር እጅግ ተጠባቂ ከሚባሉ ጨዋታዎች መካከል አንዱን በአሜሪካን ኤክስፕረስ ስቴዲየም ከብሬተን ኤንድ ሆቭ አልቢዮን ጋር የጨዋታ መርሃ ግብሩን ያከናውናል። ከዚህ ጨዋታ በፊት ምን አዳዲስ ነገሮች አሉ? አሰልጣኝ ሚኬል አርቴታ ከዚህ ጨዋታ አስቀድሞ በጋዜጣዊ መግለጫ ምን አነሱ? ከዚያ ባለፈ ጨዋታው ምን ሊሆን ይችላል የሚሉትን ጉዳዮች እናነሳለን። ቅርብ ጊዜ ስታትስቲክሶች ምናልባትም ብራይተን የእንግሊዝ ፕሪሚየር ሊግ ጠንካራ ቡድን እንደመሆኑ መጠን ከአርሰናል ጋር ያለው ውጤት ወደ 3 ዓመት ገደማ ወደኋላ የሚመልሰን ይሆናል። እንግዲህ ብራይተን አርሰናልን ያሸነፈበት የ3-0 እንግሊዝ ፕሪሚየር ሊግ ጨዋታ 2023 ነበር መከናወን የቻለው። ከዛ በኋላ ባሉት የቅርብ ጊዜ ጨዋታዎች አርሰናል 2-1፣ 2-0፣ አንድ እኩል በኤምሬትስም ሆነ በብራይተን ስቴዲየም፣ ከዛ ባለፈ አርሰናል የ3-0፣ የ2-0 መርሃ ግብሮችንም ጭምር በበላይነት ያጠናቀቀ ነው። ካለፉት የቡድኖቹ የደርሶ መልስ መርሃ ግብሮች ምናልባት አርሰናል 10ሩን አሸንፏል፣ 5ቱን ባቻ ሲወጡ 6ቱን ጨዋታዎች ነው ብራይተን በእርስ በርስ የጋራ ግንኙነቶቻቸው ሲያሸንፉ የተመለከት ነው እና ለአርሰናል ደግሞ ይህንን ጨዋታ በተመለከተ እንግሊዝ ፕሪሚየር ሊግ ፕላስ በተሻለ መልኩ አሁንም የደረጃ ሰንጠረዡ ላይ ከፍ ብሎ መጫወት የሚችልበትን እድል የሚያስመዘግብበት መርሃ ግብር እንደሚሆን ይጠበቃል። ለአርሰናል 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲሆን ምናልባትም ጨዋታውን የሚያሸንፍ ከሆነ ከሲቲ ጋር የሚኖረውን የነጥብ ልዩነት ሲቲ ጨዋታውን እስከሚያከናውን ድረስ ወደ 8 ከፍ ማድረግ የሚችልበትንም ጭምር ውጤት የሚያስመዘግብበትን እድል ያገኛል። ይሄ ማለት ሲቲ ቀሪ ጨዋታዎቹ በውጤት እስካልተተኩ ድረስ ምናልባትም ከአርሰናል ጋር የሚኖሩት የነጥብ ልዩነቶችም ጭምር ከፍ ከሚያስችሉ አጋጣሚዎች መካከልም ጭምር የሚነሳ ነው። ምናልባት ከታክቲካዊ ጉዳዮች በፊት ምንድነው ቁጥሮች የሚነግሩን ይህንን ጨዋታ በተመለከተ አርሰናል ምን አይነት ስታቲስቲክሶች አሉት ከዚህ ቡድን ጋር ከዛ ባለፈ በወቅቱስ በሚገኝ በሁለቱ ቡድኖች በኩል የሚነሱ ማች ፋክቶች አሉ አደለ። ለምሳሌ ብራይተን ካለፉት 11 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ሁለቱን ነው ከአርሰናል ጋር በነበሩ ጨዋታዎች ማሸነፍ የቻለው። በ6ቱ ሽንፈትን አስተናግዷል፣ በ3ቱ አቻ ወጥቷል። ሁለቱንም ጨዋታዎች ደግሞ ማሸነፍ የቻለው ኤፕሪል ላይ ቅድም ያነሳ ነው የ2023ቱ 3-0 እና ከዛ 2022 2-1 ያሸነፉበትን መርሃ ግብር እናነሳለን። አርሰናል በተመሳሳይ የመጀመሪያዎቹን 3 እንግሊዝ ፕሪሚየር ሊግ መርሃ ግብሮችን በአሜክስ ከብራይተን ጋር ባደረጋቸው ጉዞዎች ላይ ደግሞ ሽንፈትን አስተናግዶ የነበረ ቡድን ነበረ እና ምናልባትም ከሶስቱ መርሃ ግብሮች በአንዱ ሉዝ ያደረገበትንም ጭምር አጋጣሚ የምናነሳው ነው። ከዛ በኋላ ባሉት ቆይታዎች ውስጥ ግን በፕሪሚየር ሊጉ ማለት ነው በሁለቱ የእርስ በርስ ግንኙነቶቻቸው ከተመለከትናቸው ቆይታዎች ውስጥ 3 ያቻ ውጤት፣ 4ቱ ደግሞ ከሜዳ ውጭ የተጓዘው ቡድን የሚያሸንፋቸው የጨዋታ መርሃ ግብሮች መሆናቸውን ተመልክተናል። ምናልባትም ከ2017-18 የውድድር ዘመን በኋላ እንዲህ አይነት ስታቲስቲክሶችም ጭምር የሚነሳበት ነው። ባለፉት 19 መርሃ ግብሮች ከዛ ባለፈ በእንግሊዝ ፕሪሚየር ሊግ ማለት ነው አርሰናል ካደረጋቸው የፕሪሚየር ሊግ መርሃ ግብሮች በ14ቱ አሸንፈዋል፣ በ5ቱ ወጥቷል። ለመጨረሻ ጊዜ በዌስትሃም ዩናይትድ ዲሴምበር 2023 ነበር ሽንፈትን ያስተናገደው። ስለዚህ አንዱ ከሚጠበቁ የምሽት መርሃ ግብሮች ላይ አርሰናል ብዙ ጊዜ ሽንፈትን ካላስተናገደው የፕሪሚየር ሊግ መርሃ ግብር ቡድኖች መካከልም ጭምር እንደ አንዱ የሚነሳ ሆኖ ከምንጠቅሳቸው ክለቦች መካከል በቀዳሚነት የሚነሳ ነው። ይሄ ብቻ አይደለም። በዕለቱ የሚጠበቁ ተጫዋቾች አሉ። ቪክተር ዮኬሬሽ ምናልባትም ባለፉት 7 የእንግሊዝ ፕሪሚየር ሊግ ወይም አጠቃላይ መርሃ ግብሮቹ 6 ጎሎችን አስቆጥሯል። 5 ጎል አስቆጥሮ 1 አሲስት አድርጓል። ስለዚህ የጎሎች ተሳትፎቹ እጅግ በጣም በርካቶች ናቸው። ከዚህ ቀደም ከነበሩት ስታቲስቲክሶችም ጭምር በእጥፍ ከፍ ማለት ከቻሉባቸው አጋጣሚዎች መካከልም ጭምር እንደ አንዱ ከምናነሳቸው የቪክተር ዮኬሬሽ የፕሪሚየር ሊግ መርሃ ግብሮች መካከልም ጭምር በቅርቡ የተመለከትናቸው የሚዲያ ላይ ስታቲስቲክሶቹ ፍጹም የሚያስደንቁ መሆናቸውንም ጭምር ተመልክተናል። ስለዚህ ማርቲን ኦዴጋርድ፣ ቤን ዋይት፣ ማክስ ዶማንን በተመለከተ እንዲሁ ደግሞ ከቨርትስን በተመለከተ አሰልጣኝ ሚኬል አርቴታ በነበራቸው ጋዜጣዊ መግለጫ መልእክታቸውን አጋርተዋል። አሁን ባለው ሁኔታ ለምሳሌ ማርቲን ኦዴጋርድን በተመለከተ እናየዋለን ነው ሲሉ መልእክታቸውን የገለጹት። ያ ማለት ተጫዋቹ በጨዋታው ላይ ምናልባት በቋሚነት የሚጀምርበት እድል ላይኖር ይችላል፣ ነገር ግን በጨዋታው ላይ የመሰለፍ እድል
እንዳለው በትክክል የሚጠቁሙ ሀሳቦችን ነው ከአሰልጣኙ መስማት የቻልነው። ቤን ዋይት ለጨዋታው ዝግጁ አለመሆናቸውን ጠቅሰዋል። ማክስ ዶውማን ግን ለጨዋታው ዝግጁ እንደሆነ ነው ሀሳባቸውን ማጋራት የቻሉት። በጨዋታው ላይ ከሚጠበቁ ተጫዋቾች መካከል ከሃቨርትዝን የተመለከተው ጉዳይ ነው። ምናልባት በቅርቡ እንደምትመለከቱት አርሰናል የእንግሊዝ ፕሪሚየር ሊግ ወሳኝ በሚባለው የለንደን ደርቢ መርሃ ግብር ላይ ይህንን ተጫዋች በመጨረሻዎቹ ደቂቃዎች ወደ ሜዳ አስገብተው ተጠቅመውበት እንደነበር ተናግሯል። ተጫዋቹ በጨዋታው ላይ አሁን ባለበት ሁኔታ የማች ፊትነስ ጥያቄ የሚነሳበት አይደለም። ሂ ኢዝ ሬዲ ማለት እንችላለን ለዚህኛው ወሳኝ ለሚባለው የፕሪሚየር ሊግ መርሃ ግብር። ከዛኛው ባሻገር ዳቪድ ራያም ሌላው መጠነኛ የሚባል ምቾት ውስጥ ያልነበረ ተጫዋች እንደመሆኑ መጠን ምንድን ነው ሊሆን የሚችለው? በጨዋታው ላይ ሊሰለፍ ይችላል፣ ላይሰለፍ ይችላል የሚሉ ጥያቄዎችም ጭምር የሚነሱበት ነበር። ነገር ግን እሱ እንደተናገረው ዳቪድ ራያ አሁን የሚገኝበት ሁኔታ በጣም ጥሩ ስሜት እንደሚሰማው ከዛ ባለፈ ለጨዋታው ዝግጁ እንደሆነም ጭምር ነው ሀሳባቸውን ያጋሩት። እንግዲህ በአርሰናል በኩል ብዙ የምንጠብቃቸው ነገሮች አሉት። የተለመደው የሴት ፒስ ጎል፣ የተለመደው ምናልባትም በቅርብ ጊዜያቶች ውስጥ ክሊኒካል መሆንና በጠባብ ውጤት ጨዋታዎችን ማሸነፍ ብሎም ደግሞ እንደ ብራይተን ያሉ ክለቦችን በርካታ ደቂቃዎችን ኳሶችን ይዘው ከሚጫወቱ ቡድኖች ጋር ስንመለከት ደግሞ የአርሰናልን በጨዋታው ላይ ከኳስ ውጭ ብዙ ኪሎ ሜትሮችን ከቨር በማድረግ ጨዋታዎችን ክሊኒካል ብቻ በመሆን ጨዋታዎችን እንዴት ማሸነፍ እንደሚቻልም ጭምር የሚያሳይ ጉዳይ እንደሆነም ጭምር ከሚጠበቁት መካከልም ጭምር የምናነሳው ጉዳይ ነው። ምናልባትም በዚህኛው ጨዋታ ላይ ከሚጠበቁት ጨዋቾች ውስጥ አንዱ ኤቨርቼዜን ጉዳይ ነው። ኤቨርቼዜስ ስቲል በ10 ቁጥር ቦታ ላይ ሆኖ መጀመር ይችላል አሊያስ ደግሞ ወደ መስመር ይወጣል የሚለው ጉዳይም ጭምር ከሚጠበቅባቸው ተጫዋቾች መካከል አንዱ ነው። ለዚህ ምክንያት የምናነሳው የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንዱ የሆነው የካይ ሃቨርትዝ ወደ ቋሚነት የመምጣት እድል መኖርን ተከትሎ በዚህ ጨዋታ ላይ ከምንጠብቃቸው ጉዳዮች ውስጥ አንዱ የሚሆነው ምናልባትም በአርሰናል በኩል ይህንን ተጫዋች ወደ መስመር አውጥተው ሊጠቀሙባቸው የሚችሉባቸው አማራጮች ይኖራሉ ማለት ነው። ሜይ ቢ አርሰናል የወቅቱ የተጫዋቾችን ብቃት በተመለከተ 10 ቁጥር ቦታ ላይ በጉዳት ምክንያት በጣም እየታመሰ የሚገኝ ቡድን እንደመሆኑ መጠን የትኛው ተጫዋች በፕሪሚየር ሊግ መርሃ ግብሮች ላይ በቋሚነት ይሰለፋል የሚሉት ጉዳዮች እውነት ለመናገር አፋችንን ሞልተን መናገር በማንችልባቸው ልክ ነው። ለምሳሌ ማርቲን ኦዴጋርድ ተደጋጋሚ ጉዳት፣ ከዛ ባለፈ መጠነኛ የሚባል ደግሞ ኮንሲስተንሲ ጥያቄ የሚነሳበት፣ ቡካዮ ሳካ ለዚህ ቦታ ይጠቀሙታል ተብሎም ጭምር ሲነሳ የነበረ ነገር ግን ያንን ሊቆምሩት ይችላሉ ተብሎ ኤክስፔክት ይደረግ የነበረውን ሁነት ደግሞ ያልተመለከትንበት፣ ከዛ ባሻገር ቡኑ እንደ ቡድን ካለው የስኳድ በጣም ዴብስ እንዲህ አይነት ተጫዋቾችን በተለያየ አይነት ሚና ለመጠቀም የሚያስቸግር እንዳልሆነም ጭምርና ተጫዋቾቻቸው በደንብ አዳፕት ማድረግ እንደሚችሉ ምናልባትም የቡድኑ ከፕላን ኤው ባሻገር ፕላን ቢዎቹ እንዴት የተሳኩ እንደሚሆኑም ጭምር ከሚያሳዩ የጨዋታ መርሃ ግብሮች መካከል ወደኋላ መለስ ስንል በቡድኑ በኩል የተመለከትናቸው የጨዋታ መርሃ ግብሮች ላይ የተጫዋቾች የሜዳ ላይ ብቃት ያንን በትክክል የሚያሳዩ መሆናቸውም ጭምር ያየንባቸው ናቸው። ስቲል እየቆየ ግን በቡድኑ በኩል 10 ቁጥር ቦታ ላይ ሊጠቀሟቸው የሚችሏቸውን አማራጮች እያየን ነው። የሳጥን ውስጥ ተጫዋቾቻቸው በጥራት ደረጃ ከጊዜ ወደ ጊዜ ተሻሽለው እየተመለከትናቸው የሚገኙ የአርሰናል ተጫዋቾችን ማየት ብዙ እየተቸገርን አይደለም። በዚህ ጨዋታ ሌላው ከሚጠበቁ መርሃ ጉዳዮች ውስጥ አንዱ ምናልባትም በጨዋታው ላይ ትልቁን አስተዋጽኦ የሚወስደው ክሪስቲያን ኖርጋርድ በጨዋታው ላይ በቋሚነት የመጀመር እድል የሚሰጠው የሚመስል መርሃ ግብር ሊያከናውን እንደሚችልም ጭምር የሚጠቁም ነው። ምናልባት በዚህ ረገድ ቀደም ሲል እንዳልነው በጣም አግሬሲቭ የሆነ ፕላስ ደግሞ ኤሪያል ዱዋሎችን ማሸነፍ የሚችል ምናልባትም ከዚህ ቀደም ከተመለከትናቸው የማርቲን ዙቢሜንዲንና የዴክላን ራይስን ጥምረት ምናልባትም በዚህ ውድድር ዓመት ከተመለከትናቸው የፕሪሚየር ሊግ በጣም ጥሩ ሊወራላቸው ከሚገቡ በጣም አስደናቂ ከሚባሉ ኬሚስትሪዎች መካከልም ጭምር እንደ አንዱ የሚነሳ ሞር ስትሮንግ የሆነ በሜዳ ውስጥ በደንብ መግባባት የሚችሉ እና ለቡድኑ በጣም ጥሩ መሆን ትልቁን አስተዋጽኦ የሚያበረክቱ ተጫዋቾች መሆናቸውም ጭምር የተመለከትንበት ጉዳይ ነው። አንዱ ኬሚስትሪ ምንድነው የሚሆነው? ክሪስቲያን ኖርጋርድን ከማርቲን ዙቢሜንዲ ጋር የማየት እድል እናገኛለን። አዳዲስ ነገሮች የማየት እድሎች ይኖሩናል። ምናልባትም ቡድኑ ቁልፍ የምንላቸውን ተጫዋቾች በቋሚነት የመጠቀም እድል
ከምናይባቸው የጨዋታ መርሃ ግብሮች መካከልም ጭምር በትልቁ የሚነሳ ነው። ለአርሰናል ኤክስኪውዝ የሚሰጥበት መርሃ ግብር አይደለም። በነገራቸው ላይ እስከ መጨረሻው ሳምንታት በሚደረጉ የፕሪሚየር ሊግ መርሃ ግብሮች እንዲህ አይነት ጨዋታዎችን እያሸነፉ መጓዝ በምንም አይነት መልኩ ወደኋላ ሊባል የማይገባና ጨዋታዎችን እያሸነፈ የሌሎችን ቡድኖች መጣል እንዲጠብቅም ጭምር የሚያደርገው ነው። በምቾት ሆኖ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት ያንን እንዲያደርጉ ከሚጠበቁ ቡድኖች መካከልም ጭምር እንደ አንዱ ሊነሳ የሚችል ይመስለኛል። በቅርብ ጊዜያቶች ደግሞ ያንን እያስመለከተን ነው የሚገኘው። ስለ ፕሪሚየር ሊጉ ጥራት ስናነሳ ክለቦች የመውረድ ቀጠና ላይ ሆነው እየተመለከትናቸው እንኳን ምን ያህል አስቸጋሪ እንደሆነ በሜዳ ውስጥ በቅርቡ ወልቭስን መመልከት በጣም ቀላሉ ኤግዛምፕል መሆን የሚችል ይመስለኛል። ከቆዩ በኋላ የሚነቁ አይነት ክለቦችም ጭምር ያስተዋልንባቸው የመርሃ ግብር ቆይታዎችን ማለት ነው። አርሰናል ከብራይተን ጋር በሚኖረው የጨዋታ መርሃ ግብር ከኤምሬትስ ውጭ አርሰናል ጨዋታው ላይ ወሳኝ 3 ነጥቦችንም ጭምር አሳክቶ እንዲመለስ ከሚጠበቁባት የጨዋታ መርሃ ግብሮች መካከል በትልቁ ከሚነሱት መካከልም ጭምር የምናነሳው ጉዳይ ነው። ቅድም እንዳነሳነ ሁሉ አርሰናል ከዚህ ቡድን ጋር ያደረጋቸው የቅርብ ጊዜ የጨዋታ መርሃ ግብሮች ይበልጥ ዶሚኔት ያደረጋቸው ይበልጥ በጨዋታዎች ላይ የበላይነት የወሰደባቸው መርሃ ግብሮች እንደመኖራቸው መጠን ምንም አይነት የዛን ያህል አስጊ የሚባል የሜዳ ላይ ፐርፎርማንስ የሚጠብቀው ቡድን ነው ወይ ካልን በፍጹም ከማናነሳቸው ቡድኖች መካከልም ጭምር እንደ አንዱ የሚነሳ ነው። ቀጣይ ኤቨርተን፣ በርንማውዝ፣ ማንቸስተር ሲቲ፣ ኒውካስል፣ ፉልሃም፣ ዌስትሃም፣ በርንሌ፣ ክሪስታል ፓላስን ያስተናግዳል። የመጨረሻዎቹ የፕሪሚየር ሊግ መርሃ ግብሮች እነዛን ማሸነፍ የሚችልባቸው እድሎች በራሱ እጅ ብቻ ነው የሚገኘው። ነገር ግን በጣም ክሊኒካል መሆንና እያንዳንዱን ጨዋታ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻዋ የአልቢትሮ ፊሽካ ድረስ እንደ ፍጻሜ ጨዋታ እየተመለከቱ መጓዝ እጅግ በጣም አስፈላጊ ከሆኑት መካከል አንዱ ነው። ክሪስ ካቫና ይህንን ጨዋታ በመሃል ዳኝነት ይመሩታል። ከዛ ባለፈ ሚሸል ሴልስቡሪ ደግሞ በቫር ዳኝነት የሚያገለግሉ ነው የሚሆነው። አርሰናል ከብራይተን ከሚጠበቁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል በትልቁ የሚነሳ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥን በተመለከተ ልዩነት መፍጠር ከሚችሉት መካከልም ጭምር የምናነሳው መርሃ ግብር መሆኑን መዘንጋት ያለብን አይመስለኝም። 4-2-3-1 በሁለቱም ክለቦች መካከል ተመሳሳይ ፎርሜሽን እናያለን። ምናልባትም በቅርብ ጨዋታዎች የጋብርኤል ማርቲኔሊ ምናልባት በቅርቡ እንደተመለከታችሁት ሊያንድሮ ትሮሳርድ ተቀይሮ ከሜዳ ሲወጣ ተመልክተን ነበር። ጋብርኤል ማርቲኔሊ በቋሚነት ሊያስጀምሩት የሚችሉበት ጨዋታ ሊሆን ይችላል ተብለው ከሚጠበቁ መርሃ ግብሮች መካከል አንዱ ነው። በተመሳሳይ የቡካዮ ሳካንን በማዱዌኬ በኩል ሌላው በጨዋታው ላይ ማዱዌኬን በቋሚነት የመጀመር እድል ካላቸው ተጫዋቾች መካከል አንዱ ይሆናል። የአርሰናል በኩል ስታርቲንግ ላይንአፕ ፕሪዲክሽናችን የሚሆነው ዳቪድ ራያ በግብ ጠባቂነት፣ ኢንካፔ፣ ጋብርኤል ማጋሌዥ፣ ዊሊያም ሳሊባ እንዲሁም ደግሞ ጁሪያን ቲምበር ተከላካዮች ሲሆኑ ኖርጋርድ ዙቤሜንዲ የተከላካይ አማካይ፣ ማርቲኔሊ፣ ኤዜ እንዲሁ ደግሞ ማዱዌኬ ከአጥቂ ጀርባ የሚገኙ ሁለት የመስመር አጥቂዎች፣ አንዱ የአጥቂ አማካይ ኤዜ፣ ከዛ ቪክተር ዮኬሬዥ ደግሞ የፊት መስመር ተጫዋች ሆኖ ከተጋጣሚው ፋቢያን ሄርዝለር ቡድን ጋር የሚጫወት ነው የሚሆነው። ምናልባት በብራይተን በኩልም በጨዋታው ላይ ለምሳሌ እንደነ ዌልቤክ ያሉ በቅርብ ጊዜ በጣም ወደ ጥሩ ፐርፎርማንስ እየመጡ የሚገኙ ተጫዋቾችን እያስተዋለን ነው። ይሄኛውስ መርሃ ግብር ምን አይነት ውጤት ይኖረዋል የሚለው ጉዳይ የሚጠበቅ ነው የሚሆነው። ለመድፈኞቹ መልካም ውጤት እንዲገጥማቸው እንመኛለን።